ቢያገኙ ያሰብኩት ሁለት ጓደኛሞች ናቸው። አንደኛዋ በጣም የዋነች፣ አንደኛዋ ደግሞ አሁን መካሪዋ ትንሽ በሰል ያለችና ብዙ የምታውቅ ያቺ ብታውቅም ግን እሺ የሚል እምቢ ማለትን ይሉኝታ የያዛት የከበዳት ነች። ስትመክራት መካሪዋ ተጠላሁኝ ነው። ያቺኛዋ ደግሞ እንደዛ ከቀጠልሽ ትጎዳብኛለች። ሰርታ ለቤተሰብ ደግሞ የሚገርመው ያው ይታወቃል ችግር ነው አጣርጎ ተሻግሮ የሆነ ነገር ካልተያዘ ሁሌ የሚገኘው ነገር ከተወረወረ እዚህም አይሞላም እዛም አይሞላም፣ እዚህም ቤተሰቡም አይሞላልትም፣ እዛም እሷም አታጠራቅምም አይሞላላቸውም። እና እንደው በዚህ ይሄ በጣም የሚገርም ነው። እኔ እንደው ከቀላሉ ነገር ልነሳና ሁለቱም ላይ ችግር ያለው እኔ ማለት መካሪዋም ላይ ማለት ነው። መጨረሻ ላይ ያመጣችሁልን መካሪዋ እንብየው ብል ሰዎች ይጠሉኝ ማለት ተመካሪዋ የሆነ ነገር ይጠይቋታል እንቢ ብል ያው ምን ይሉኛል እያለች ነው በይሉኝታ የምታደርገው ማለት ነው። ግን እየተጎዳሽ ነው። መካሪዋ ደግሞ ምን አለች? እኔ እሷን ለማትረፍ ምክሬን ብቀጥል እነሱ ይጠሉኛል፣ ከእሷ ደግሞ ባቋርጥ ደግሞ እሷ ትጎዳብኛለች። እሷም አሁን ይሉኝታ ውስጥ ገባሽ ማለት ነው። አየህ ተመልሳ ከይሉኝታ ሰው ለማዳን የሞከረች የምትሰራውን በጎ ነገር ግን መግፋት ሲገባት ሰው ምን ይለኛል ውስጥ ገባሽ ማለት ነው። እሱን ነው እሷም ከዚህ መውጣት አለባት። ወደዛችኛዋ ከመሄዴ በፊት እንደ አጠቃላይ የማስቀምጠው ነገር አለ። ሁልጊዜም ቢሆን ሰዎች ስራ ሲሰሩ ማድረግ ያለባቸው ነገር አለ። ሁልጊዜም ማለት ነው። አሁን ሰዎችን ለመርዳት ሊሆን ይችላል፣ በስራ ለማገዝ በገንዘብ ሊሆን ይችላል፣ በህሊናም ቀን በመሆን ልቦና ማሰብ ሊሆን ይችላል። እና ሁለት ነገሮች፣ አንደኛው ሁልጊዜም ስራ ሲሰሩ ማዕከል የሚያደርጉት እግዚአብሔርን መሆን አለበት። ሁሌም በቃ ማዕከል የሚያደርጉት እግዚአብሔርን። እኔ አንድ ቦታ አንተ ቀጠርከኝ አይደለ ወይም ደግሞ ስልክ ስትደውል ያንተን ስልክ በምመልስበት ጊዜ እግዚአብሔርን ማዕከል ካደረግኩኝ ከቤት አልወጣሁም ነው የምልህ። አየህ ውሸት አይወድማ እግዚአብሔርን ማዕከል ካላደረግኩ ወጥቻለሁ እኮ ቆይቻለሁኝ ምናምን እያልኩ እየዋሸሁ ከአንተም ጋርም ያለኝ ግንኙነት የሻከረ ነው የሚሆነው። እኔም ህሊና እየተጎዳ ነው የሚሄደው። አንተም ደግሞ እኔን ስትሰማኝ እግዚአብሔርን ማዕከል ነው ማድረግ ያለብህ። ከቤት አልወጣሁም ስልህ የይቅርታ ልብ ሊኖር ይገባል ማለት ነው። ምንድነው አንዳንድ ጊዜ እሱ እንዲህ ከሚለኝ እኔ እንዲህ ብል ይሻላልኝ። ሁላችንም ለምንሰራው ስራ ማዕከል የምናደርገው እግዚአብሔርን ቢሆን በቃ ሰላም ነው የሚሆነው ማለት ነው። እነዚህ ሰዎች የሚያስጨንቋት አሁን ዝም ብለው ገንዘብሽን አምጪ የሚሏት እግዚአብሔርን ማዕከል ቢያደርጉ ኖሮ አይጎዷትም ነበር። እሷም እግዚአብሔርን ማዕከል ብታደርግ ኖሮ የሚጠቀሙበትን ነበር የምታደርገው ማለት ነው። የመጀመሪያው እሱ ነው። እግዚአብሔርን ማዕከል ስታደርግ በዛ በሰራው ስራ የሚያጋጥምህን ነገር መከራም ቢሆን ትቋቋመዋለህ፣ ለበረከት ነው ብለህ ታልፈዋለህ ማለት ነው። በጎ ነገርም ቢሆን እግዚአብሔርን አክብረህ የምትቀበለው። ስለዚህ እሱ ነው ወደን ፈቅደን እግዚአብሔርን ማዕከል አድርገን ባደረግነው ስራ ደግሞ የሚመጣውን ውጤት በጸጋ መቀበል አለብን። ሁለት ነገሮችን ላሳይ። እግዚአብሔርን ማዕከል ካደረግን ሰው ከወደደው እሰየው፣ ሰው ካልወደደው ደግሞ ሰው ወዶት ያንን ስራ የምንሰራውን ስራ ሰው ከወደደልን ጥሩ ነው መልካም ነው ማለት ነው። ሰውየው ካልወደደው ያንን ሰው ግን እግዚአብሔር ስለሚወደው የእግዚአብሔርን ማስበለጥ መቻል አለብን ማለት ነው። ሁለት ጥቅሶችን ላሳይ መጽሐፍ ቅዱስ ላይ። ቅዱስ ጳውሎስ ነው ለገላትያ ሰዎች ሲጽፍ በምዕራፍ 1 ቁጥር 10 ላይ ሰውን ወይስ እግዚአብሔርን አሁን እሺ ያሰኛለሁ ይላል። የጥያቄ ምልክት አለው። የትኛው ይሻለኛል ይላል። ሰውን ብቻ ደስ እያሰኘው ልቀጥል ወይስ እግዚአብሔርን ብቻ ደስ እያሰኘው ልቀጥል ይላል። ከዛ ይቀጥልና ወይም ሰውን ደስ ላሰኝ እፈልጋለሁን ወይስ እግዚአብሔርን ደስ ላሰኝ ይልና ሰውን ደስ ባሰኝ የክርስቶስ ባሪያ ባልሆንኩም ነበር ይላል። ከዚህ ህይወት ወጥቷል። ዝም ብዬ ሰውን ደስ እያሰኘው ቢሄድ ኖሮ የእግዚአብሔር ባሪያ ነው። የማ ባሪያ ይሆን ነበር? የሰው ባሪያ ሆኖ የመጀመሪያው ህይወቱ ነበር። የመጀመሪያው ህይወቱ ነበር ማለት ነው። እና ብዙ ሰዎች ክርስቲያን ነን ይላሉ፣ እግዚአብሔር ማገልገል ይፈልጋሉ፣ ግን ሰውን ደስ ለማሰኘት ብቻ በመሞከር ማለት ነው ህይወታቸው ሌላ ውስጥ የሚገባበት አጋጣሚ አለ። አንድ ባለስልጣን ነበሩ ይባላል በድሮ ጊዜና